የሽደምላሽ ቤት አልባ ልትሆን ነው። የሀገራችን ዝነኞች ስውር ስቃይና የሉላ ገዙ አሳዛኝ መልእክት። ዝና ሆድ አይሞላም። የአርቲስት የሽደምላሽ መሪር እንባና የሉላ ገዙ ድርብርብ ሐዘን የወለደው አሳዛኝ መልእክትስ ምንድን ነው? በሐዘን ተጎሳቁሎ የታየው ሰይፉ ፋንታሁን የብዙዎችን አንጀት በልቷል። ምን ተፈጠረ? ሁሉንም በዝርዝር ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁም። ዝና ከኑሮ መከራ ይከላከላል። የሽደምላሽ የመኖር ትርጉሙ ምንድነው ብላ በተስፋ መቁረጥ እንድትናገር ያደረጋት ምንድነው? ሉላ ገዙ ያጋራችው ግጥም ለምን መነጋገሪያ ሆነ? በማራኪ ድምጿና ብትመጣልኝ ምን ነበረ በተሰኘ ልዩ ሙዚቃው የምናውቃት አርቲስት የሽደምላሽ በማህበራዊ ገጿ ላይ ያጋራችው መልእክት የብዙዎችን ትኩረት ስቧል። በኢትዮጵያ አይዶል የውድድር መድረክ ላይ በነበራት የዳኝነት ስልት ኢትዮጵያዊቷ ሴቷ ሳይመን ኩል ተብላ የምትጠራው ብርቷ የሽደምላሽ ዛሬ ግን ያንን ጥንካሬዋን በሚፈታተን ሁኔታ የመኖር ትርጉሙ ምንድነው የሚል ልብ ሰባሪ ጥያቄን ይዛ ብቅ ማለቷ በአድናቂዎቿ ዘንድ ትልቅ ድንጋጤን ፈጥሯል። ይህ መልእክት እንዲሁ በተለመደው የማህበራዊ ሚዲያ መስተጋብር የሚለጠፍ ተራ ጥያቄ ሳይሆን ከአቅም በላይ በሆነ የኑሮ ፈተናና በብቸኝነት ድቅድቅ ጨለማ ውስጥ የወደቀ ሰው የጭንቀት ጩኸት ይመስላልም ተብሏል። አርቲስቷ ካለባት የጤና እክል ጋር ተዳምሮ መሰረታዊ ፍላጎቷን ማሟላት ቀርቶ የቤት ክራይ መክፈል እስከማትችልበት ደረጃ የደረሰ የገንዘብ ችግር እንደገጠማት የሚገልጹ መረጃዎች በማህበራዊ ሚዲያ በስፋት እየተሰራጩ ይገኛሉ። ይህ ሁኔታ በብዙዎች ዘንድ እንዴት እንዲህ ያለች አንጋፋ አርቲስት በዚህ ደረጃ ትቸገራለች የሚል ጥያቄን ፈጥሯል። ሌሎች ደግሞ አያይዘው የአርቲስቷ ችግር የገንዘብ አለያም የቤት ክራይ ሳይሆን የሚረዳን ሰው ማጣት፣ በትላንት ከፍታ ልክ አለመገኘት፣ የማይሞላ ኑሮ ለመሙላት በሚደረግ ጥረት በሚፈጠር የድካም ስሜትና ከልብ መዛል የመነጨ ጥያቄ እንጂ አርቲስቷ አሁንም ቢሆን የገንዘብ ችግር የለባትም የሚሉ ወገኖችም ተስተውለዋል። ታዲያ ይህ በእንዲህ እንዳለ የሽደምላሽ ማህበራዊ ሚዲያውን እያነጋገረ ያለውን እየሞከርኩኝ ነው የተሰኘ ቻሌንጅ መቀላቀሏ ደግሞ ሌላው ትልቅ መነጋገሪያ ጉዳይ ሆኗል። እየሞከርኩኝ ነው፣ ኑሮን ለማሸነፍና በህይወት ለመቆየት ምን ያክል እየታገልኩ እንደሆነ ተረዱኝ፣ የቤት ክራይን ለመክፈል እየሞከርኩኝ ነው በሚል መንፈስ ለመኖር እየተደረገ ያለውን አድካሚ ጥረትና ያለንበትን አቅም ማጣት ተማጽኖን የገለጸ የማህበራዊ ሚዲያ ቻሌንጅ እንደሆነ ይታወቃል። እየሞከርኩኝ ነው። ይህ አባባል በተከራዩ አንደበት የተገለጸ የመኖር ተስፋ መቁረጥና የትግል ድምጽ ቢሆንም እንደ አርቲስት የሽደምላሽ ያሉ አንጋፋና ተደማጭ የጥበብ ሰዎች ይህንን ቻሌንጅ መቀላቀላቸው ለጉዳዩ ጥልቅ ማህበራዊ ትርጉም ሰጥቶታል። ዛሬ ላይ እየሞከርኩ ነው ማለት የሁሉም የጋራ የኑሮ መገለጫ ሆኗል። የዚህ ቻሌንጅ እንዲህ በሰፊው መሰራጨት ቁጥሩ ቀላል የማይባል የህብረተሰብ ክፍል በከባድ የኑሮ ጫናና በኢኮኖሚ ፈተና ውስጥ እየኖረ ስለመሆኑ እንደ ትልቅ ማሳያ ተወስዷል። ብዙዎች የየሽንና መሰል አንጋፋዎችን ድምጽ ተከትለው እየሞከርኩ ነው የሚለውን ቃል የጋራ ህመማቸው መገለጫ አድርገውታል። ይህ የሚያሳየው የኑሮ ውድነቱንና ማህበራዊ ቀውሱ ከአቅም በላይ መሆኑንና ጉዳዩ ከግለሰብ አልፎ የሁሉንም ቤት ያንኳኳ የጋራ ፈተና መሆኑን ነው። ያቺ በደመቀው የኢትዮጵያ አይዶል መድረክ ላይ በዳኝነት የምናውቃት የሺ ዛሬ ከህዝቡ ጋር ሆና እየሞከርኩኝ ነው ማለቷ በዝነኞችና በተራው ህዝብ መካከል ያለውን የኑሮ ልዩነት አጥፍቶ ሁሉም በአንድ የትግል ጎዳና ላይ መሆናቸውን ቁልጭ አድርጎ ያሳያል። ይህ ድርጊት የጥበብ ሰዎች ከመድረክ ድምቀትና ከዝና ባሻገር የህዝብን የልብ ትርታና የዕለት ተዕለት የኑሮ ትግል በሚገባ እንደሚረዱ ማሳያ ነው። የሺ ብዙዎች በዚህ መራራ የትግል ኑሮ ውስጥ ብቻቸውን እንዳልሆኑና ችግሩ የሁሉንም ቤት ያንኳኳ የጋራ ፈተና መሆኑ እንዲሰማቸው አድርጋለች። ሌላኛው የብዙዎችን ትኩረት የሳበውና ልብ የሚነካው መረጃ ተወዳጇ የኢቢኤስ ቴሌቪዥን አቅራቢዋ ሉላ ገዙ በማህበራዊ ገጿ ላይ ያጋራቸው እጅግ ስሜታዊ መልእክት ነው። ሉላ በአሁኑ ወቅት በአንድ በኩል የቅርብ የስራ አጋሯን የአርቲስት ነጻነት ወርቅነህን ድንገተኛ ሞት ተከትሎ በሌላ በኩል ደግሞ ብዙም ሳይቆይ የቅርብ ወዳጇና አለቃው የሆኑትን የአቶ አማን ፍስሐ ጽዮን ህይወት ማለፍ በተደራራቢ ሐዘን ውስጥ እንድትወድቅ አድርጓታል። ይህ ድርብርብ ሐዘን እጅግ እንደከበዳት የሚነገርላት ሉላ አርቲስት ነጻነት ወርቅነህና አቶ አማንን በተከታታይ ማጣቷ ትልቅ የሞራል ጉዳት ያስከተለባት ሲሆን የቅርብ ሰዎቿ እንደሚናገሩት ከሆነ ከሐዘኑ በኋላ ወደ ስራ ለመመለስ ተቸግራ እንደነበር፣ አሁን ግን እንደ ሁሉም የጣቢያው ሰራተኞች ሐዘኗን ዋጥ አድርጋ ወደ ስራ ገበታዋ ተመልሳለች። ታዲያ ሐዘን የተደራረበባት ሉላ አርቲስት ነጻነት ወርቅነህ ስለ ጊዜ ጻፈውንና የሰው ልጅ ስሜት የሚመዝነውን የሚከተለውን ጥልቅ ግጥም በማጋራት ውስጣዊ ስሜቷን ገልጻለች። ይህ የአርቲስት ነጻነት ወርቅነህ ግጥም ጊዜ በተፈጥሮ ቋሚ የሆነ የሰከንድና የደቂቃ
መለኪያ ቢኖረውም በሰው ልጅ አእምሮና ስሜት ውስጥ ግን ፍጹም አንጻራዊ መሆኑን እንዲህ በሚል ጥልቅ ፍልስፍና ይገልጸዋል። ሲጠብቁ ጊዜ ቀርፋፋ ነው፣ ሲዘገዩ ጊዜው ፈጣን ነው። ስታዝን ጊዜ ገዳይ ነው፣ ደስተኛ ሲሆኑ ጊዜ አጭር ነው። ህመም ሲሰማዎት ጊዜ አያልቅም። በእያንዳንዱ ጊዜ የሚወሰነው በስሜታችንና በስነ ልቦና ሁኔታዎቻችን እንጂ በሰዓቶች አይደለም። ስለዚህ ሁልጊዜ መልካም ጊዜ ይሆንልን ይላል። የግጥሙ ፍልስፍና በዝርዝር እንደሚያስረዳው ጊዜ በተፈጥሮ ቋሚና የማይለወጥ የሰከንዶች ስሌት ቢኖረውም በሰው ልጅ አእምሮ ውስጥ ግን ፍጹም አንጻራዊ መሆኑን ያሳያል። ጊዜን ረጅም ወይም አጭር የሚያደርገው በእጃችን ላይ የታሰረው ሰዓት ሳይሆን በወቅቱ የምናልፍበት የህይወት ውጣ ውረድና የስነ ልቦና ሁኔታ ነው። ለምሳሌ አንድ ትልቅ ስኬት ወይም ሰው በጉጉት ለሚጠብቀው ሰው ያንዳንዱ ደቂቃ የዘገየ ይመስላል። በአንጻሩ በከባድ ሐዘንና ስብራት ውስጥ ላለ ሰው ደግሞ ጊዜው እንደመቆም ይላል። ይህ ሁኔታ ስቃዩን ስለሚያረዝመው ግጥሞ ጊዜ ገዳይ ነው እስከ ማለት ይደርሳል። እናም ሉላ ገዙ ከምታልፍበት ተደራራቢ ሐዘን የተነሳ እሷ ባለችበት የሐዘን ስሜት ውስጥ ጊዜው እንዴት ቀርፋፋና ገዳይ እንደሆነም ለመግለጽ ሞክራለች። ከዚህ ጥልቅ የግጥም መልእክት ባሻገር እንግዲህ ሉላ ገዙ ቀደም ብሎ በሰጠችው ቃለ መጠይቅ ጠንካራ መስለው በሚታዩ ሰዎች ላይ ያለው ስነ ልቦናዊ ጫና ምን ያህል ከባድ እንደሆነ ማስረድታለች። ሁለት ልጆቿን በብቸኝነት እንደምታሳድግ የጠቀሰችው ሉላ በባህሪዋ ቶሎ የምትከፋ ሰው አለመሆኗንም ገልጻለች። ይሁን እንጂ ጠንካራ መስላ መታየቷ ሰዎች በትክክል እንዳይረዷት ምክንያት እንደሆናትም ተናግራለች። በቤተሰቧ ውስጥ የመጀመሪያ ሴት ልጅ በመሆኗ ብቻ ሁሉንም ነገር ችሎ የማለፍ የኃላፊነት ስሜት እንደሚሰማት የገለጸችው ሉላ አንዳንድ ጊዜ እሸከምና የሆነ ሰዓት ላይ ያቅተኛል፣ በዛ ሰዓት ምንም አይነት ንግግር ሳይኖር ዝም ብሎ መታቀፍ ነው የሚፈልገው ስትል የሰዎችን ስሜታዊ ድጋፍ አስፈላጊነት ገልጻለች። የኢቢኤሱ አቅራቢ አክላም ሰዎች እርስ በርስ ደህና ነሽ ወይም እንዴት እየሆንሽ ነው ብሎ መጠየቅ የሚኖረውን ጥቅም አስገንዝባለች። እኔ ስለሌላ ሰው ችግር ስጨነቅ እኔ ችግር የለብኝም ማለት አይደለም በማለት የራሳቸው ችግር ያለባቸው ሰዎች እንኳን የሌላውን ህመም ሊጋሩ እንደሚችሉና ይህም ትኩረት ሊሰጠው እንደሚገባ ተናግራለች። በብዙዎቻችን ዘንድ እንደ ቀላል የሚታዩ ትናንሽ ነገሮች በተለይም እንደ መተቃቀፍ ያሉ ድርጊቶች ትልቅ ቴራፒ ወይም የመፈወስ አቅም እንዳላቸው የገለጸችው ሉላ ማህበረሰቡ ለሰዎች ውስጣዊ ስሜትና ብቸኝነት ትኩረት እንዲሰጥ አሳስባለች። እንግዲህ ሌላው ሐዘንን ተቋቁሞ እንደ ሉላ የሥራ ገበታ ላይ ስለመገኘት ካነሳን አይቀር እዚህ ጋር ሰይፉ ፋንታውንን ማንሳት ግድ ይለናል። ሉላ ለጥቂት ጊዜ ከሥራ ገበታዋ አረፍ ብላ ተመልሳለች። ሰይፉ ፋንታውንም ያለፈውን ሳምንት በሥራ ሳይሆን በሐዘን እንዳሳለፈ የሚታወቅ ነው። ባለፈው ሳምንት ሰይፉ ሾው ላይም ሰይፉ ኦን ኢቢኤስ የተባለው ሾው አየር ላይ አልዋለም ነበረም። ይሁን እንጂ የወዳጆቹን ድርብ ሐዘን ተሸክሞ በሰይፉ ኢቢኤስ ስቱዲዮ የታየው የትላንቱ ሰይፉ ፋንታውን ግን ሐዘኑ በሰውነቱ የሚጋባ ከባድ ጊዜን እንዳሳለፈና እያሳለፈ እንደሚገኝ በሚያሳብቅ መልኩ የፊቱ አጥንቶች አፍጠው ተዝናኖቱና መለያው የሆነው ነፃነቱ ከድቶት ስራውን ለመስራት ሲጣጣር ግን ታይቷል። የሰይፉ ፋንታውን ሁለት የቅርብ ወዳጆቹን በ20 ቀን ልዩነት ማጣቱ የፈጠረበት ሐዘን የታየው በትላንቱ ሰይፉ ሾው ላይ ብቻ አልነበረም። በአቶ አማን የቀብር ስነ ስርዓት ሽኝት ላይም ሰይፉ በጥልቅ ሐዘን ሆኖና አይኖቹ በእንባ ብዛት ደክመውና በዚህ መልኩ ሐዘን አርብቦባቸውም ታይተዋል። በዚህም እንግዲህ በቻናላችን ስም ሐዘን ላይ ላሉት ሁሉ እግዚአብሔር አምላክ እንዲያጽናናቸው እንመኛለን። የዛሬው ጥንቅራችን በታዋቂ አርቲስቶቻችንና የጥበብ ሰዎች ህይወት ዙሪያ የሚታየውን ስውር ስቃይና ፈተና በዚህ መልኩ ዳስሷል። እንደ ሉላ ገዙ ያሉ ጠንካራ መስሎ የሚታዩ ሰዎች ውስጥ ያለውን ስብራትና እንደ አርቲስት የሺ ደመላሽ ያሉ የጥበብ ሰዎች የሚገጥማቸውን የኑሮ ፈተና መመልከታችን ለሁላችንም ትልቅ ትምህርት የሚሰጥ ነው። አልፎም እንግዲህ በወዳጆቹ ሐዘን ምክንያት የተጎሳቆለውን ዝነኛውን ሰይፉ ፋንታውን ያለበትን ሐዘን በጨረፍታ ለመቃኘት ሞከርን። ለመሆኑ እናንተስ የምንወዳችሁ በዚህ ጉዳይ ምን ትላላችሁ? እንደተለመደው ይህ ቪዲዮ ጠቃሚ ነው ካገኛችሁት ላይክ ማድረጋችሁን አትርሱ። እንደዚህ አይነት ወቅታዊ መረጃዎች እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰቡ እንድትቀላቀሉ ተጋብዛችኋል። በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።